እሱ ላይ እዳ ያለበት ዘይት የበዛበት ምግብ መብላት አይገባውም። ሰዎችን መበደል ከባድ ስለመሆኑ የሚናገር ነው። ረህማን ረሂም። ይህ በአልማሂር ኦንላይን የቁርአን ማዕከል እየተዘጋጀ የሚቀርብላችሁ ፕሮግራማችን ነው። ዛሬ የምናቀርበው አዙልም ወይንም በደል፣ ሰዎችን መበደል ከባድ ስለመሆኑ የሚናገር ነው። ሱፊያን ሰውሪ ረሕመቱላህ ዐለይህ ኢን ለቂተ አላህ ተዓላ ቢሰብዒነ ዘንበን ፊማ በይነከ ወበይነ አላህ፣ አንተ አላህን ብትገናኘው በአንተና በአላህ መካከል ባለ ወንጀል 70 ወንጀል አላህን መገናኘት አህወን ይሻላል። አንድ ወንድምህን በድለህ በአንድ ወንጀል የአንድ ወንድምህ በደል ኖሮብህ አላህን ከምትገናኘው በአንተና በአላህ መካከል 70 ወንጀል ኖረብህ ብትገናኘው ይሻላል አሉ። ኢብራሂም አልአድሃም ደግሞ ረሕመቱላህ ዐለይህ ላ የንበጊ ሊረጁል አሉ፣ ለአንድ ሰው አይገባውም ኢዛ ካነ ዐለይህ ደይን፣ በሱ ላይ እዳ ያለበት ዘይት የበዛበት ምግብ መብላት አይገባውም አሉ። ፉደይል ብን ዒያድ ረሕመቱላህ ዐለይህ ቂራአቱ አየትን ሚን ኪታቢላሂ ተዓላ፣ በአላህ ኪታብ አንድ አያት አንድ ቁርአን አያ መቅራት ይበልጣል። ወልዐመሉ ቢሂ፣ ያን ቀርቶ በሱ ላይ መስራት አሐበ ኢለይህ፣ እኔ ዘንድ ተወዳጅ ነው። ሚን አን ኡኽቲመ አልቁርአን 1000 መራ፣ 1000 ጊዜ ቁርአንን ከማኸትም አንድ አያት ቀርቼ በሱ መስራት በሱ ላይ መተግበር 1000 ጊዜ ቁርአን ከማኽተም ለኔ የተሻለ ነው ይላል። ወኢድኻሉ ሱሩር ዐለል ሙእሚን፣ በሙእሚኖች ልብ ስር ደስታን መቅጠት፣ ወቀዳኢ ሓጀቲሂ፣ የእነሱን ሓጃ መፈጸም ደግሞ እድሜ ልክ ዑምሬን ልክ መስጊድ ላይ ተቀምጬ ዒባዳ ከማድረግ በአንድ ወንድም ልብ ስር ደስታን መጨመር፣ የእሱን ሓጃ መንቀሳቀስ ይበልጥልኛል አሉ። አቢበክር አልበራቅ ረሕመቱላህ ዐለይህ አክተሩ ማ የንዚዑ ሚን ቀልቢል ኢማን አሉ። አብዛኛውኑ ከሰው ልጅ ልብ ላይ ኢማንን ከሚወስዱ ነገሮች አሉ ኢነማ የንዚዑ ዐንደል ሞት ፈነዘሩና ፊ ዙኑብ፣ እኛ ሰው ልጅ አሉ በሞት ጊዜ ከልቡ ላይ ኢማን ከሚወስደው ያየናቸው ወንጀል ነው አሉ። ወንጀሉ ደግሞ ሚን ዙልሚል ዒባድ፣ እና ሰዎች የአላህን ባሮችን በተበደለ ወንጀል አብዛኛውኑ ጊዜ ሰው ሲሞት በሞቱ ጊዜ የዛን ሰዓት ላይ ከልቡ ላይ ኢማንን የሚወስድበት ወንድምን መበደል እሱ ነው ብለዋል። አዳ ወሰለላሁ ዐለይኩም ወረሕመቱላሂ ወበረካቱህ።